ክብራትና ክብራን የሆፕ ኤቨር ሾው ተከታታዮች እጅግ በጣም አመሰግናለሁ። ወደዚህ ሚዲያ መጥታችሁ ከኔ ጋራ ወርቃማ የሆነ ጊዜያችሁን መስዋዕት አድርጋችሁ ስለምታዳምጡኝ ሰብስክራይብ እያደረጋችሁ ኮሜንት ሴክሽን ላይ ሀሳባችሁን እየገለጻችሁ ከኔ ጋራ በምታደርጉት ቆይታ ከወዲሁ ምስጋናዬ ይድረሳችሁ። ዛሬ የምንወያይበት አርዕስት ለከፋ ወይንም ትችት፣ ቅንዓት፣ አልፎ አልፎ ደግሞ ዱላ ወይም ጥፊ እንደ ፍቅር ይታያል በእኛ ማህበረሰብ። ወይንም እንደ እንግሊዘኛ ቃላቶች ምናልባት ከተጠቀምኩ ይቅርታ አድርጉልኝ። ምናልባት ሀሳቤን ሊገልጽ ይችል ይሆን ብዬ ነው። ከወዲሁ ይቅርታ ጠይቃለሁ። እንደ ጥሩ ኮምፕሊመንት ስለሚቆጠር ነው። ሰዎች አንዳንድ ጊዜ ሴቶች ለከፋ በሚለከፉ ሰዓት ያን ያህል ከብዶ የማይታያቸው ሴቶች አሉ። በሚለከፉ ሰዓት ያው ለከፋ ለሴት ልጅ እንደ ኮምፕሊመንት ነው፣ ላይክ እንደ ጥሩ እንደ እንዴት ነው አስተያየት ነው። ይሄ ሰው በጣም መጥፎ ነገር አስቦብኝ አይደለም የለከፈኝ፣ ወይ ቆንጆ ስለሆንኩ ነው፣ ቁንጅናዬን ነው ያረጋገጠልኝ፣ እንደዛ ይላሉ በጥሩ ጎኑ። በዛው ልክ ደግሞ በጣም ከባድ የሆኑ ቃላቶችን በዛን በለከፋ መልኩ ስናስተናግድ ደግሞ ስብሬ ማለት ነገር ይኖራል፣ ወይ ደግሞ ሙድ እስከ ማበላሸት ይደርሳል። እና ለከፋ ማለት ምንድን ነው? ለምንድን ነው እኛ ለከፋን እንዴት ነው የምንወስደው? ለምንድን ነው ሰዎች ሰውን የሚለክፉት? ምን አይነት ሳቲስፋክሽን ነው የሚገኘው? የምሬን ነው የምላችሁ። ይሄ ማንሳት ያለብን ነገር ስለሆነ ነው። ሰዎቹ ሲለክፉን እንኳን ለከፋው እንዲቀጥል የምናደርገው እኛው ራሳችን ሴቶች አይደለንም ወይ? አንዳንድ ሴት በምትለከፍ ሰዓት ቅድም እንዳልኩት ነው የሚለክፈኝ እንዲህ ስለሆንኩ ነው፣ ስላማረብኝ ነው፣ ወይ እንደዚህ ነው ብላ ለራሷ የምትሰጠው ምክንያት አለ። ለከፋ በሁሉም እኩል አክሰፕታንስ የለው፣ በእኩል ደግሞ ሪጀክሽን የለው። በዚህም ምክንያት ከዘመን ዘመን እየተሻገረ ይኸው ከኛ ጋራ የሚኖር ጉዳይ ሆኗል። ነገር ግን ለከፋ ትክክለኛ የሆነ ኮሚኒኬሽን ወይንም አስተያየት መስጫ ኮምፕሊመንት ማድረጊያ መንገድ አይደለም። ሰዎች ሲለክፉ አይ ዶንት ኖ ቃሉ ራሱ ለሰው የሚመጥን ቃል አይደለም አይደል? ለከፋ ማለት ደስ የሚል ነገር አይደለም። እና ለከፋን እንደ ደስ የሚል ነገር የምትወስድ ሴት አለች። ለከፋ ደግሞ በፍጹም በቃ ቀኗን የሚያበላሽባት ሴት አለች። የትኛውም አይነት ይሁን ማለት ነው፣ ኔጌቲቭም ሆነ ፖዚቲቭ ነው ያንን የምትል ሴት አለች። እና ለከፋን እናንተ እንዴት ታዩታላችሁ? ሴቶች እህቶቼ ማለት ነው። ያው መቼስ ወንዶች ብዙ ጊዜ ለከፋ አይገጥማችሁም ብዬ ስለማስብ ነው። ግን እኛም ለከፋ ይገጥመናል ካላችሁ ደግሞ እስቲ ጻፉልኝ። ዞሮ ዞሮ ለከፋ በሴት ልጅ ስነ ልቦና ላይ የሚያደርሰው ተጽዕኖ አለ። ዋናው ሊሰመርበት የሚገባው ነገር ለከፋ ስፔሻሊ እድሜዋ ቲን ኤጅ ወይንም ከ13 ዓመት እስከ 18 ዓመት ያለች ሴትን ወንዶች በግሩፕ ተሰብስበው ሰፈር ላይ ተቀምጠው ትምህርት ቤት ላይ አንድ ጥግ ይዘው ወይም ደግሞ በመጠጥ ቤት ገበያ አካባቢ ሊሆን ይችላል፣ የተለያየ ቦታ ላይ ሴት ልጅ በምትራመድ ሰዓት የራሷ የሆነ አካሄድ ይኖራታል። አረማመዷ፣ አለባበሷ የራሷ ነገር ይኖራታል። እና ያቺ ሴት በዛ ሰዓት ባላት ነገር ወንዶቹ እንደዛ አይነት ቃላቶች በሚናገሯት ሰዓት ጥሩም ሊሆን ይችላል እኮ አረማመድ ነው የሚጠፋው አይደል? መቼም ተለክፋ ማታቅ ሴት ኢትዮጵያ ውስጥ የለችም። እና እናንተ ለከፋን እንዴት ነው የምትረዱት? እና ለከፋ እስከ መቼ ነው የሚቀጥለው? መሰልጠን የለብንም እንዴ? ትንሽ ማለት አሁን መልኩን ቀይሯል። በእርግጥ መልኩን ቀይሮ ለምሳሌ ማኪያቶ ቤት ቁጭ ብላችሁ ሻይ እየጠጣችሁ ሊሆን ይችላል፣ ወይም ሁለት ሴቶች ቁጭ ብለው እየተጫወቱ እያለ ወንበር ስቦ ምንም ሳያስፈቅድ ቁጭ የሚል ሰው አለ።
ያም የለከፋ አይነት ነው ይባላልና ኤኒሃው ስለዚህ ያላችሁን ሀሳብ ኮመንት ሴክሽን ላይ አስቀምጡልኝ። ስለሌሎቹ ቅድም ስለጠቀስኳቸው ቅናትና ጥፊ ደግሞ በሌላ ሴክሽን የምንወያይ ይሆናል። ምክንያቱም እሱ ከበድ ያለ ስለሆነ። እናንተ ግን ሰብስክራይብ እያደረጋችሁ ነው? ፕሊዝ ሰብስክራይብ ሚ። ቴንክ ዩ